ሰላም እንዴት ናችሁ ውድ ተመልካቾች በያላችሁበት ሰላማችሁ ይብዛ። ይሄ የውልቀን ልባዊ ምኞቴ ነው። ገጣሚ መድኃኒት ገዛኸኝ ነኝ። ስራዎቼን ከወደዳችሁልኝ ሰብስክራይብ፣ ላይክ፣ ሼር ማድረጉን እንዳትረሱት። የግጥሜ ርዕስ ያለፈ ታሪክሽ። ቁጭ ብዬ ሰማው ታሪክ ሰነድሽን፣ ያንቺን እንቆቅልሽ ግብረ ታምርሽን፣ ትላንትን አልፈሽ ዛሬ መቆምሽን። ቃላት ያጥርበታል ምስጢርሽ ስነበብ፣ ሳቅሽ ተደብቆ እንባሽ ስንጠባጠብ፣ ጎንሽ ቁጭ ብዬ እኔ ሰማሻለሁ። አመታትን ቆጥሮ ልሳንሽ ምናገረው፣ ዛሬ ለመቆምሽ ትላንትናሽን ነው። ይገድብሻል አሉ የእናትነት ህመም፣ ስታቃስቺ እኔን ያለሽ የለም። አልናፈቅሽም አንቺ የሰውንሽ ሹሩሩ፣ እንደ ሰው አልደላሽ ታጥሮብሽ ድንበሩ። ደብዛዛ ዛሬ ውስጥ ነገን የምታዩ፣ ለልጆቼ ብለሽ አንገት የምትደፊው፣ ያኔ ከአመታት በፊት ያለቀሽው እንባ ጨክናብሽ ህይወት፣ ለልጆቼ እያልሽ ስገርፍሽ የሰው ፊት። ልጆችን በመገንባት አንቺ ብትፈርሺ፣ በየዛኔ ወዛዝርቶች ዛሬ ብትረሺ፣ ግድ እንዳይሰጥሽ እንቆቅልሻቸው ያልፋል፣ ግን ያንቺን ጉብዝና ዓለም ይዘክራል። ያንን ሁሉ ስቃይ ያን ሁሉ መከራ፣ ከልጆችሽ በቀር ማንስ ላንቺ ራራ። አመሰግናለሁ።